ከዚህ በፊት በሰራሁት ቪዲዮ እንዴት አድርገን የራሳችንን ቴክስት እንዴት ወደ 3D ቴክስት መቀየር እንደምንችል አሳይቻችሁ ነበር። በዛሬው ቪዲዮአችን ከዚህ በፊት ወደ 3D ቴክስት የቀየርንበትን ፕሮሰስ የሚያስቀር በአንድ ክሊክ ብቻ የፈለግነውን 3D ቴክስት መስራት የሚያስችለንን መንገድ በዛሬው ቪዲዮአችን አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ እያደረጋችሁ እንጀምር። በመጀመሪያ ፒክሰል ላብን እንከፍትና ወደ 3D ቴክስት መቀየር የምንፈልገውን ጽሁፍ እዚህ ጋር እናስገባለታለን። የፈለጋችሁትን ጽሁፍ አስገቡለት። እኔ ለዛሬ 3D ቴክስት ብዬ አስገባለታለሁ ማለት ነው። ከዛ ለዚህኛው ቴክስት አሪፍ ፎንት እንመርጥለታለን። ለጊዜው ይሄንን ፎንት እናደርግለትና ትንሽ ጠበብ እናደርግለታለን። ከዛም እኩል መሃል አድርገን በጥቁር ነው የምናወጣው፣ በጥቁር ባክግራውንድ። ምናልባት እናንተ ቴክስቱን በጥቁር ከጻፋችሁ ባክግራውንዱን ነጭ ማድረግም ትችላላችሁ። እንደዚህ አድርገን ሴቭ እናደርገዋለን በአልትራ ኳሊቲ። ሴቭ ካደረግን በኋላ ቀጥታ ወደ ጉግል ጄሚናይ ነው የምንሄደው ማለት ነው። እዚህ ጋር gemini.google.com የሚለውን ሰርች እናደርጋለን ዌብሳይታቸውን። እንደዚህ ከከፈተልን በኋላ እዚህ ጋር የቱል ምልክቷን አንድ ጊዜ እንነካና ክሬት ኢሜጅስ የሚለውን የሙዝ ምልክቱን እናደርጋለን። በናኖ ባናና ነው። ከዚህ በፊት የናኖ ባናና ቪዲዮ ሰርች የላችኋለሁ እንዴት መጠቀም እንደምትችሉ፣ እንዴት ደግሞ ኢሜጆችን ጀነሬት ማድረግ እንደምትችሉ ቪዲዮን ከዲስክሪፕሽን ላይ ወይም ካርድ ላይ ከላይ አስቀምጥላችኋለሁ። በመቀጠል የአሁኑ 3D ቴክስት እናስገባለታለን ማለት ነው። አፕሎድ ፋይል በማለት አሁን ፒክሰል ላብ ላይ ሰራነውን 3D ቴክስት የሚለውን ጽሁፋችንን እናስገባለታለን። ኢሜጃችንን ካስገባንለት በኋላ እዚህ ጋር ማድረግ የምትፈልጉትን 3D ቴክስት ትጽፉለታላችሁ። እኔ ለምሳሌ ወርቃማ እንዲሆን የፈለኩት እዚህ ጋር እኔ ለእናንተ ለማሳየት ያህል በወርቃማ አድርገዋለሁ። እኔ እንደዚህ ካልኩት በኋላ እልክለትና በምፈልገው አይነት 3D ቴክስት በወርቃማ ጀነሬት አድርጎ በሰከንዶች ውስጥ ያሳየኛል። ከዚህ በፊት የምትሰሩበት መንገድ ከፍሪ ፒክ ኤዲት የተደረጉ 3D ቴክስቶችን አውርዳችሁ ነው ወደ ፎቶፊ ወስዳችሁ የምትሰሩት ማለት ነው። አሁን ግን እንደምትመለከቱት በጣም በሚያምር መልኩ 3D ቴክስቱን ሰርቶልኛል በወርቃማ መልኩ ማለት ነው። እዚህ ጋር ማወቅ ያለባችሁ አንድ ነገር እናንተ በጣም ግልጽ አድርጋችሁ ከሰጣችሁት የምትፈልጉትን አይነት ውጤት ይሰጣችኋል። እኔ አሁን እዚህ ጋር ለምሳሌ 3D ቴክስት ጎልደን ባክግራውንድ አድርግ ብዬው ብቻ ስለሆነ ነው እንደዚህ አይነት ውጤት ይሰጠኝ። ሞር ዲፋይን ባረጋችሁለት ቁጥር ሞር የተሻለ ውጤት ነው የሚሰጣችሁ። እዚህ ጋር ለተጨማሪ አንድ ሰርች ያሳያችኋለሁ። መጀመሪያ የሰራንበትን ራሱን 3D ቴክስት የሚለውን ጽሁፍ እናስገባለትና በሌላ አይነት ደግሞ እንሰራለታለን። ሞር ዲፋይን ብታደርጉለት አሪፍ ነው። እዚህ ጋር ጽፈለትና ልክለታለሁ። ከጻፍኩለት በኋላ በዚህ መልኩ እልክለታለሁ። ከዛ ያው እኔ በሰጠሁት መንገድ ሰርቶ ያስረክበኛል ማለት ነው። እንደምትመለከቱት ከመጀመሪያው ይሄ በጣም የተሻለና በጣም የሚያምር 3D ቴክስት ሰጥቶኛል ማለት ነው። እንደምትመለከቱት በጣም ያምራል። ይሄኛውን በፒኤንጂ እንዴት ማግኘት እንችላለን ወይም 3D ቴክስት የምትሏን ብቻ እንዴት ማግኘት እንችላለን የምትሉ ከሆነ በተለያዩ ባክግራውንድ ሪሙቨሮች 3D ቴክስቱን ብቻ ነጥላችሁ ሪሙቭ ማድረግ ትችላላችሁ። አሊያም ደግሞ ራሱን ጄሚናይን 3D ቴክስቱን ብቻ አስቀራልኝ ብላችሁ መስጠትም ትችላላችሁ። 3D ቴክስቱን ብቻ እንዲያስቀርላችሁ ማድረግም ትችላላችሁ። የዛሬው ቪዲዮአችን እንደጠቀማችሁ አልጠራጠርም። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በቀጣይ በጠቃሚ ቪዲዮ እስከምንመለስ ሰላም ቆዩ።